የኃይለ ሥላሴ ቤተ መንግስት ውሻ ኬክ ትበላ ነበር። ከፍተኛ የመንግስት ባለስልጣናቶቻችን እንግዲህ ከሪያሊቲ ውጪ ነው ብለን የምናስባቸውን ብዙ ንግግሮች ሰሞኑን በተደጋጋሚ ሲናገሩ እንሰማለን። ከነሱም ውስጥ ልማታችን ለእናንተ አይታያችሁም፣ የሚያደንቁት ከውጪ የመጡ ሰዎች ናቸው እንጂ እናንተ ልማታችንን ማየትና ማድነቅ አልቻላችሁም የሚል ወቀሳ ያቀርባሉ። በመጀመሪያ ደረጃ እዚህ ጋር ልማትን ለማድነቅ መጀመሪያ አይን ያስፈልጋል፣ ማየት ያስፈልጋል። ልማትን ለማየት ደግሞ ወይም ደግሞ አይን እንዲበራና እንዲከፈት ሆድ መጥገብ አለበት። አስተሳሰቡም ልማትን ለማድነቅ ዝግጁ አይደለም። ስለዚህ መጀመሪያ የህዝቡን የምግብ ዋስትና በማረጋገጥ አይኑ እንዲከፈት ማድረግ አንዱ ትልቅ ስራ ነው ብዬ አስባለሁ። ሌላው ከዳር እስከ ዳር ሰላም ነው የሚል ክርክር ያነሳሉ። በተለያዩ የምርጫ ክርክር መድረኮች ላይ ኢትዮጵያ ከዳር እስከ ዳር ሰላም ናት ብለው ያነሳሉ። ይህንን ጉዳይ አንስተው የሚከራከሩት ባለስልጣናት በአብዛኛው በጋርድ የሚንቀሳቀሱ ሚኒስትሮች ናቸው። ኦፍኮርስ ለነሱ ሰላም ነው። እነሱ ሄደው ህዝቡ የተጣደበት እሳት ላይ ስላልተጣዱ ለነሱ ሰላም ነው። የህዝቡ ጫማ ላይ ግን እስካሁን አልቆሙም። ሌላው ሪሰንትሊ በቅርብ የተነሳች አንድ ጉዳይ አለች። ሰራተኛ እንጂ ስራ አልጠፋም ኢትዮጵያ ውስጥ የሚል ከውጪ ሁሉ ሰራተኛ እያስገባን እያሰራ ነው የሚል ንግግር ፕራይም ሚኒስተር ዶክተር አብይ አህመድ የኢንዱስትሪ ፓርክ ባስመረቁበት መድረክ ላይ ሲያወሩ ነበር። ምናልባት ከሚገቡት ማሽኖች ጋር ያንን ማሽን ኦፕሬት ማድረግ የሚችሉ ሰዎችን ከውጪ ኢምፖርት ካደረጋችሁ ጥሩ፣ ግን ተምሮ ዶክመንቱን አስቀምጦ ድንጋይ ላይ የተቀመጠ ተስፋ ያጣ ብዙ ወጣት አለ። አሁንም ወርዳችሁ ታች ማስ የሆነውን ማህበረሰብ ውስጥ ገብታችሁ ስላላያችሁ ነው። የሆነ ቦታ ላይ ተቀምጣችሁ ስለ 5% ሰዎች እያወራችሁ ነው። 95%ቱ ግን እናንተ እንደምትናገሩት አይደለም። ኢትዮጵያ አፍሪካ ውስጥ ካሉ ሀገራት ሜቢ በስራ አጥ ቁጥር አንደኛ መሆን የምትችል ሀገር ናት። ወርዳችሁ ግን በህዝቡ ጫማ ውስጥ ስላልቆማችሁ ይህንን መረዳት አትችሉም። ሌላው በአፍሪካ አንደኛ እድገት አስመዝግበናል። እድገታችንን ከማን ጋር እያነጻጸርን ነው? ከአፍሪካ ጋር እያነጻጸርን ነው። ግን ውስጥ ያለውን በቋሚ ገቢ የሚተዳደረውን የመንግስት ሰራተኛ ደሞዝና ኢንካም ሰራተኛው ከሌላው የአፍሪካ ሀገር ጋር አነጻጽሮ አትሊስት ከነሱ ጋር የሚቀራረብ ነገር ክፈሉኝ ሲል ራስ ምታት ይዛችኋል። የእናንተን እድገት ግን ለዲስኩራችሁና ለፕሮፓጋንዳችሁ ከሌሎች የአፍሪካ ሀገራት ጋር ማነጻጸር ለእናንተ ልክ ነው፣ ህዝቡ ግን ልክ አይደለም። አሁንም ውረዱና ህዝቡን አዳምጡ፣ ከህዝቡ ጋር ስሩ። ሌላው ደግሞ አንዷ በቅርብ የተነሳችው ጉዳይ ምንድናት? መንገድ ላይ ወጥቶ ምግብ የሚያስለምን ምንም ጉዳይ የለም። ከተማ ውስጥ ብዙ የምገባ ማዕከላት አሉ። ራብ ከተሰማ ወደዛ ጎራ ብለህ ምግብ መመገብ ትችላለህ። አዲስ አበባ ውስጥ ምናልባት እሱም አለ ከተባለ ነው በወሬ ደረጃ። ግን ለምንድን ነው ወደ ገጠሩ የማህበረሰብ ክፍሎች ወርዳችሁ አትሊስት የምግብ ማዕከላትን አትገንቡ? የምግብ ዋስትናቸውን የሚያረጋግጡበትን መንገድ ለምን አታመቻቹላቸው? ሰሞኑን ካላያችሁት ምናልባት አንድ ቪዲዮ አጋርቼ ነበር ከአቲስ ነማ የእርዳታ ፋውንዴሽን የቲክቶክ ገጽ ላይ አግኝቼ ማለት ነው። እንግዲህ አብዛኛው የኢትዮጵያ እናቶች በተለይ ደግሞ ወደ ገጠር ያሉት የኢትዮጵያ ማህበረሰቦች እንደዛ አይነት ናቸው። በዛ ደረጃ የተቸገሩና የታረዙ ሰዎች ናቸው ኢትዮጵያ ውስጥ ያሉት። ስለዚህ ከውጪ የመጡ ሰዎች አዲስ አበባን ያደንቃሉ፣ ስለ አዲስ አበባ ይናገራሉ። ተለውጣለች፣ አምራለች፣ ደምቃለች ሊሉ ይችላሉ። ግን ወረድ አድርጉና የተቸገረውንም ማህበረሰብ ሰፊውንም ማህበረሰብ አሳዩ። እናንተ ያሳያችኋቸውን ነገሮች ካደነቁላችሁ ጉረዱና ደግሞ ማሱን አብዛኛውንም ማህበረሰብ አሳዩአቸውና አስተያየታቸውን ይስጡ። ሳጠቃልል በኃይለ ሥላሴ ዘመነ መንግስት ታስታውሱ እንደሆነ ውሻ ኬክ ትበላ ነበር። የኃይለ ሥላሴ ቤተ መንግስት ውሻ ኬክ ትበላ ነበር። ወሎ ላይ ግን ብዙ የታረዙና ብዙ የተራቡ ብዙ የተጠሙ ሰዎች ነበሩ። አንድ እንግሊዛዊ ጋዜጠኛ ነው ያንን ነገር ካወጣው በኋላ የኢትዮጵያ ትክክለኛ ኢሜጅ የታወቀው። ያ ጠባሳ እስካሁን አልለቀቀንም። በሌሎች የአውሮፓ ሀገራት አሁንም ኢትዮጵያ እንደ ረሃብና እንደ ድርቅ ሲምቦል ተደርጋ እንድትወሰድ ያደረገ ሲቹዌሽን ነበር። ስለዚህ ቤተ መንግስቱና ሴንተሩ መላው ኢትዮጵያን አይወክልም። የምታወሩት ዲስኩር እንዳለ የህዝቡ ጫማ ውስጥ ቆማችሁ ሳይሆን ከራሳችሁ አንግል ነው እያወራችሁ ያላችሁት። ስለዚህ ውረዱና ማህበረሰቡን አጥኑ፣ ከማህበረሰቡ ጋር ስሩ። ያኔ ሰክሰስፉል ትሆናላችሁ። ያኔ በመላው ማህበረሰቡ ተቀባይነት ይኖራችኋል። ካልሆነ ግን ሴንተር ላይ የተንጠለጠለ ለውጥና ሴንተር ላይ የተንጠለጠለ ማማር እዛው ሴንተር ላይ ነው የሚቀረው። ውረዱና ስሩ፣ ማህበረሰቡን አዳምጡ። ያኔ ልታተርፉ ትችላላችሁ።